በዛሬ ቪዲዮ እኔ አዲስ የተለየ ነገር ሳገኝ እንደማመጣላችሁ ታውቃላችሁ እና እሱን ላሳያችሁ ብዬ ነው። ኤት ካፕ ነው አዲስ የተጀመረ ቻሌንጅ ነው፣ አዲስ ነው እና ምንም ሌላ ቦታ አላየውም። ዴይ ትሬደር ቻሌንጅ ይባላል። ኤት ካፕ በብሮከር ነው የምታውቋቸው፣ አረ ብሮከር ብቻ ሆነው ነው። አሁን ግን ቻሌንጅ አላቸው ሁለት አዲስ። ይሄ እንትኑ አለ፣ ኖርማል ቻሌንጁ አለ፣ ቱ ፌዝ ምናምን። በጣም ኤክሳይትድ ነኝ ይሄን ልነግራችሁ ማለት ነው። ሶ ኤዲት እያረኩት ነው፣ መሀል ላይ ኤዲት እያረኩ ኦልሞስት እየጨረስኩኝ ይሄን ቪዲዮ። ምንድን ነው እንትን ያለኝ በጣም ወደ 9 ደቂቃ አካባቢ ነው። ይሄን ስጨምርበት 10 ሊሆን ይችላል፣ ግን በጣም ብዙ ነገሮችን የጠቀስኩበት ቪዲዮ። እኔ ይሄን ያህል እንዳወራው አላወኩም ነበር። እንዴት ለማለፍ የሚረዳችሁን ስትራቴጂ እና ህጎቹን ሙሉ ቪዲዮ ጠቃሚ ነው እና እንደ አዲስ ነገር እንደመሆኑ መጠን ቪዲዮን እስከ መጨረሻ እዩት፣ ይጠቅማቸዋል። ዋን ፌዝ አካውንት ላይ ከ10 ሺህ ጀምሮ ፕሮፊት ታርጌቱ 10 ነው፣ ማክሲመም ሎሱ 8 ነው። እንትኑ አሪፍ ነው፣ ድሮዳውኑ ዴሊ። ይሄኛው በጣም ስትሬት ፎርዋርድ ነው። በቃ ዋን ፌዝ ታልፋለህ፣ ፔአውት ላይ ትደርሳለህ። በቃ ምንም ስታቲ ድሮዳውኑ ምናምን የተመታ አይደለም፣ በጣም ግልጽ ነው። እንትኖች ብሮከር ሲስተሙ ራሱ የራሳቸው ስለሆነ እሱ ጸድ ያደርገዋል። ታውቃለህ እንትኑ ክፍያው ምናምን ስሊፔጅ ምናምን ብዙ የለውም። የራሳቸው ኤቡክ እንትን ናቸው፣ ሬጉሌተር ናቸው። አውስትራሊያ ነው መቀመጫቸው ምናምን፣ ጸዴ ነው እንደዚህ። ከዛ ቱ ፌዝም አላቸው። ይሄ ግን ሬጉላር ስለሆነ ኖርማል ስለሆነ እናንተ የምታውቁትም ከዚህ በፊት ብዙ ጊዜ የተናገርኩትም ስለሆነ ታውቁታላችሁ። እኔ ግን ዛሬ ላሳያችሁ ወደም የፈለግኩት ምንድን ነው ዴይ ትሬደር ቻሌንጅ የሚባለው ነው። ሶ ዴይ ትሬደር ቻሌንጅ ምንድን ነው? በአንድ ቀን ውስጥ ወይ ደግሞ ዴይ ትሬደሮች፣ እኔ አሁን ኢንተር ዴይ ትሬደር ነኝ፣ ግን አክቹዋሊ ይሄንን ማድረግ እችላለሁ ብዬ አስባለሁ እና 10 እጥፍ አድርጌዋለሁ። ምንድን ነው ሀሳቡን ላስረዳችሁ። መጀመሪያ ቪዲዮ ከሰራው ስለቆየው ዘባረቅ ጀመርኩ። ሶ ስካልፐር ከሆናችሁ 1 አወር ቻሌንጅ መግዛት ትችላላችሁ። 2 አወር ቻሌንጅ አለ፣ 4 አወር ቻሌንጅ አለ እና 8 አወር ቻሌንጅ አለ። እነዚህ ምንድን ነው ልዩነታቸው? ለምሳሌ የ1 አወር ቻሌንጅ ከወሰዳችሁ ለምሳሌ $200 አካውንት ብገዙ ድሮዳውኑ 10 ሺህ ነው አካውንቱ ሳይዙ፣ $10,000 ነው የሚሰጣችሁ። እዚህ ጋር አንድ ላሳያችሁ፣ ኢራን እያደረገ ነው። 8 አወሩን ገዝቻለሁ። ሶ ይሄኛው አካውንቱ እዚህ ጋር ባላንሱ እንደምታዩ ባለ 10,000 አካውንት ነው የሚሰጣችሁ። ከዛ እሱ ላይ ነው ትሬድ የምታደርጉት። ይሄን አሁን ትሬድ እያደረገ ነው። ሶ እኔ የገዛሁት የ8 አወር ቻሌንጁ ነው። እንዳልኳችሁ ኢንተርዴይ ትሬደር ነኝ። ትንሽ ይቆያል። እኔ የምገባቸው ትሬደሮች ስካልፕ አላደርግም፣ ጎልድ ትሬድ አላደርግም። ሶ ለዛ ፎሬክስ ነው ትሬድ ማድረገው፣ ጊዜ ሊፈጅ ስለሚችል 8 አወር እና ደግሞ ከገዛችሁ ኋላ እዚህ ጋር ይቆጥራል። እኔ አሁን የገዛሁት 7 ሰዓት ከ36 ደቂቃ ይቀራል እና አሁን ነው ትሬዱን የሚገባውት። እንደገዛችሁ ነው ሰዓቱ የሚጀምረው። ኢሜይል እንደደረሳችሁ ገዝታችኋል የሚል ኮንፈርሜሽን እንደደረሰ ወዲያው አካውንትኑ ይደርሳችኋል ማለት ነው። ሰዓቱ ይጀምራል። እንደገዛችሁ ኢሜይል እንደደረሰላችሁ ሰዓቱ ይጀምራል። ከዛ ዴቱ 8 አወር ቻሌንጅ ነው የገዛሁት። ከዛ 8 አወር መሆኑና እነዚህ የሰዓቶቹ መቀየር ልዩነቱ የሚያመጣው ምንድን ነው? ድሮዳውኑንና ፕሮፊት ታርጌቱን ይቀያይረዋል። ለምሳሌ ወደ 4 አወር ስገዙ ታርጌቱ $100 ነው ታርጌት የምታደርጉት። ድሮዳውኑ ደግሞ 51 ይሆናል ማለት። 8 አወር ሲሆን ግን 133 ይሆናል፣ ይጨምራል እና ድሮዳውኑም ይቀንሳል ማለት። ከዛ ብሩን ደግሞ የምታባዙታል። ለምሳሌ ይሄንን $200 ሂት ካረጋችሁ ትመርጣላችሁ ደግሞ ፔአውት የሚባዛበት። ይሄኛው እናንተ የምትገዙ የሚባዛላችሁ ብር እናንተ መጀመሪያ የከፈላችሁት ነው። ይሄኛው ደግሞ የሚባዛላችሁ ነው። በ2 እጥፍ ይባዛ $200፣ በ5 እጥፍ ይባዛ ወይስ በ10 እጥፍ ይባዛ? በ10 እጥፍ የሚባዛ ከሆነ ፕሮፊት ታርጌቱ ትንሽ ይጨምራል። $179 ነው ዶላር ማትረፍ ያለባችሁ። ከዛ ድሮዳውኑ ደግሞ 40 ይሆናል ማለት ነው። የምታገኙት ግን 200 አስገብታችሁ 2000 ነው ከ8 ሰዓት በኋላ። ለምሳሌ አሁን እንዲህ ትሬድ እያደረጋችሁ ፖዚሽን አገኛችሁ ነው። ፖዚሽን ካገኛችሁ አሁን እኔ መጀመሪያ ያገኘኋቸው ፖዚሽኖች ነበሩ። ይሄኛው
ኤዩዲ ኤንዚዲ እና ኤንዚዲ ዩኤስዲ አግኝቻቸው ነበር። ሬዲ ነበር። በቃ ልገባ ስል ጎ ላለው ከዛ ፕሮሰሱ ቀላል ነው። በቃ እንደዚህ ፕሮሰሲንግ ይላል። ከዛ ክፍያችሁን ትከፍላላችሁ። ከዛ ወዲያው ኢሜል ይላክላችኋል ማለት ነው። በክሪፕቶም መግዛት ከፈልጋችሁ ትገዛላችሁ። በክሬዲት ካርድ መግዛት ከፈልጋችሁ ትገዛላችሁ። አክሴፕት ስማችሁ ምናምን እዚህ ጋር ታስገባላችሁ። ወዲያው ይላክላችኋል ማለት ነው። ኢሜል እንደተላክላችሁ ኢሜሉ ላይ ምን ይካተታል? የገዛችሁበትንና ሎጊኑን ምናምን አንድ ላይ ጨምረው እንዲህ ይልኩላችኋል ማለት ሎጊኑን ምናምን እዚህ ላይ ይጨምርላችኋል። ገብታችሁ እናንተ የተዘጋጃችሁትን ትሬድ ትገባላችሁ ማለት ነው። አሁን የገባቸው ትሬዶች ይኸው እዚህ ጋር አለ። እነዚህ ሁለቱ ትሬዶች ገብቻለሁ። ለምንድን ነው ሁለት ትሬድ የገባው ብትሉኝ፣ አንድ የተሳሳትኩት ነበር መጀመሪያ። እስካሁን ሰምታችሁ ጥላችሁ ከወጣችሁ በጣም ነው የምትበሉት ማለት። ተረጋጉና ስሙ። ከአንድ ኢንስትሩመንት ከአንድ አካውንት ትሬድ ማድረግ አትችሉም። በአንድ አካውንት ብቻ። ለምሳሌ ኤንዚዲ ዩኤስዲ ሴል ታርጌት አድርጌም 100% ከዚህ እንትን ብል ፒያውቱ አይሰጠኝም። ሊሰጠኝ የሚችለው ለምሳሌ ይሄኛውን ህግ ነው የተለየ እንዳነብላችሁ የምፈልገው። ለፒአውት ሪኳየር ለማድረግ ከዴይ ትሬደር ቻሌንጅ ላይ 75% ፕሮፊቱ እና በአንድ ኢንስትሩመንት ከ75% ፕሮፊት በላይ ታርጌት ማድረግ አትችሉም። ለምሳሌ 130 ፕሮፊት ታርጌት ቢኖራችሁ የምታደርጉት 130 ከሆነ ለምሳሌ በጎልድ 100ን ከወሰዳችሁ በዩጄ ወይ ዩኤስዲ ጄፒዋይ 30ውን ነው እንትን የምትሉት ማለት ነው። መከፋፈል አለበት 75 እና 25 ምናምን መሆን አለበት። 50 ማድረግ ትችላላችሁ፣ ግን ከአንዱ በአንድ ኢንስትሩመንት ወይ ደግሞ በአንድ ፔር ከዛ በላይ ታርጌት ማድረግ አትችሉም። እሱ ሁለት ሴታፖችን ስታገኙ ትሬድ እንድታደርጉ እንትን ይላችኋል። ጎልድን ብቻ ትሬድ የምታደርጉ ከሆነ ከጎልድ ጋር ተያያዥ ነገር ለምሳሌ ኤንዚዲ ይቀንሳል እያልኩ ነው። ለምሳሌ ዩኤስዲ ይጨምራል። እዚህኛው ላይም ኤዩዲ ላይም በተቃራኒ ተመሳሳይ ፔር ነው፣ ተመሳሳይ ሙቭመንት ነው ሊኖረው የሚችለው። ከዛ በዚህ 8 ሰዓት ውስጥ ይሄ ፕሮፊት ታርጌት የዚህ አካባቢ ነው። ሙቭ ካረገልኝ ዳትሲት ያስገባሁትን አካውንት 10 እጥፍ አደርገዋለሁ ማለት ነው። 10 እጥፍ አድርጌ ፔአውት ሪኳስት አደርጋለሁ ማለት ነው። ይሄ ነው እና እንትኑ በቃ ይሄ ኤት ካፕ የሚባለው እንትናቸው በጣም ጸዴ ነው። ኤት ካፕ እንትኑ ሬፒቲሽኑ ማለት ስሙ ምንም ጥያቄ ማይገባ ነው። እውነተኛውን ፔአውት ይሰጣሉ ይከለክላሉ ምናምን የሚባል ጥያቄ እንደዛ የለም። በቃ በጣም ሴኪዩር ነው። ቻሌንጁም ቢሆን ጸዴ ነው እና እንደ ብሮከርም ደግሞ ብትጠቀሙት አሁን ላይቭ ትሬድ የምታደርጉ ኤት ካፕ ጸዴ ነው እና ሊንክ ዲስክሪፕሽን ላይ ያለ እንደፈለጋችሁ ብቻ ግን ላሳውቃችሁ ብዬን ለመመዝገብ ከፈለጋችሁ ሊንክ ላይ ባለው ሊንክ ዲስክሪፕሽን ላይ ባለው ሊንክ ብትስፈነጠሩ እኔን ሄልፕ ያደርጋል። ቀጥታ ብትሄዱ ምንም ችግር የለውም፣ ግን ለእኔ ትንሽ ሄልፕ እንዲያደርግ ትላል። እንደዚህ ሞቲቬት ሆኜ ሌላ ጊዜ እንድመጣላችሁ ማለት አዳዲስ ነገሮችን አይ ቲንክ ይህን በእርግጠኝነት የምታውቁት አይመስለኝም። እኔ ነኝ ኢንፎርሜሽኑን እየነገርኳችሁ ያለው። ለዛ ሄልፕ ኦልራይት ፒስ። ቪዲዮ ጥያቄ ካላችሁ እንትን በሉኝ፣ ጠይቁኝ፣ እመልስላችኋለሁ። ኦኬ ጥያቄ ካላችሁ ጠይቁኝ እና ለጊዜ ያለኝ ይሄ መሰለኝ። ሌላ አዲስ ነገር ካለ አሳውቃችኋለሁ። ባይ